ብሩክን በጣም ነው ማፈቅረው። በቲክቶክ በጣም ለረጅም ታይም እናወራ ነበረ በኢንቦክስ ማለት ነው። እና እንደሚወደኝ ነው የሚነግረኝ። እኔም እንደምወደው ነበር ስነግረው የነበረው። ሃይሚ ለሱ ለብሩኬ ስትል ህይወቷን ሁላ አሳልፋ ትሰጣለች። ማናለኝ እኔ ማናለኝ አግዝሻለሁ ብለኸኛል። አግዝሻለሁ ብለኸኛል። ማናለኝ ከሰላም ሰላም ቤተሰብ እንዴት ናችሁ? አማን ነው። እኛ ደህና ነን። ዛሬ በነገራችን ላይ ከእንግዳችን ጋራ መተናል። በነገራችን ላይ በዚሁ አጋጣሚ ዌልካም እንኳን ደህና መጣሽ ወደ ሀገርሽ ቢላና እንደና ቀያችሁ እና ምን መሰላችሁ ፋሚሊ በጣም እኔ በቃ ያስጠላኝ ነገር በቃ የደበረኝ ነገር አለ። ምንድነው? ሰላም በነገራችን ላይ ውጭ ዱባይ ነበር የምትኖረው ማለት ዱባይ ከሄደች 2 አመት ምናምን አለፋት እና ከዛ በፊት ያው ጓደኛዬ ነበረች። ያው በቲክቶክ ምናምን ነገር እንተዋወቃለን ምናምን ጓደኛዬ ነበረች እና ምንድነው ምን ተፈጠረ? ያው ታውቃላችሁ ሁላችሁም ብሩኬ በነገራችን ላይ ብሩኬን የሚያጣው ሰው ያለ አይመስለኝምና ብሩኬ ጋር የሆነ ነገር ከሷ ጋር የሚያስጠላ ነገር ጀምሯል መሰለኝ። ብሩኬ ምንድነው ብሩክ ከሷ ጋር ይሄን ሁላ ጊዜ ስትኖር ዱባይ ስትኖር በውስጥ መስመር ያወሩ ነበር መሰለኝ እና እሷ እንደምትለኝ ከሆነ እንደሚያወሩ ፍቅር ጭዌ ምናምን ነገር ፍቅር ራሱ እንደያዛት ምናምን ነገር ነግረዋለች። ብሩኬ ያውቃል ይሄንን ነገር ማለት ነው እና እሷ ለኔ ይሄንን ነገር ለኔ ነገረችኝ። አሁን ነው በሳምንት ነው ከልክ ስትመጣ ነው የነገረችኝና ብሩኬን እሷ በጣም ማግኘት ትፈልጋለች። እዚህ ስትመጣ ብሩኬ ለሷ ብዙ ነገሮችን አድርጎላታል ማለት እዛ ዱባይ ያለች መምጫውን ሁላ እሷ ትኬት ሁላ እንደቆረጠላት ምናምን ነገር ነው እሷ እየተናገረች ያለችው ማለት በቃ ሁላ አላፊ በቃ ፍቅር ላይ ያሉ ልጆች ናቸው በቃ ያለን ልጆች ነን ብላ ነው እሷ እየተናገረች ያለችውና በነገራችን ላይ እኔ በጭራሽ ይሄንን ታሪክ ማለት ነው እኔ በጭራሽ ምንም አልቻልኩኝም ማለት እንዴት ብሩኬ እኮ በጣም እኮ ነው የሚገርም። ብሩኬ በጣም የምታፈቅረው ልጅ አለች ለምሳሌ ሃይሚን የሚያጣት የለም እና አሁን እሱ ፍቅረኛው ናት ሃይሚ ፍቅረኛው ናት ግን ሃይሚ ለሱ ለብሩኬ ስትል ህይወቷን ሁላ አሳልፋ ትሰጣለች እናውቃለን እኛ ብሩኬ እሷንም ለሃይሚ ህይወቱን አሳልፎ እንደሚሰጥ እናውቃለን። ግን እዚህ ጋር ብሩኬ ምንድነው እያደረገ ያለው እንዴ? እንዴት ቆይ እሱ እንዴት በሃይሚ ላይ እንዴት ሌላ ሰው ይደርባል እንዴ? ምን ማለት ነው? እና ይሄ ነገር በጣም ለኔ በጣም አስጠልቶኛል፣ በጣም ደብሮኛል ማለት ከምላችሁ በላይ ነው ያስጠላኝ ማለት ነው። እና እስቲ ፋሚሊ ዛሬ እንግዲህ ብሩኬን ለማግኘት እኛ ቡታጅራ ነው ያለነው። ብሩኬን ለማግኘት ነው የሁሉ ልፋት ማለት ነው። እሷ ከዱባይ መጣች፣ ብሩኬን ማግኘት ፈለገች። ለብሩኬ ቴክስት ታደርግለት ብሩኬ የት ነኝ አላት፣ ቡታጅራ ነኝ አላት። ብሩኬ ታውቃላችሁ እሙሼን በጣም ነው የሚወዳት እናቱን በቃ ለእናቱ በጣም ትልቅ ክብር አለው ብሩኬ። እንደገና ደግሞ ለሌላም ሰው በጣም በነገራችን ላይ በጣም ክብር ያለው ሰው ማለት ብሩኬ ነው። ከምንም በላይ በጣም ነው ደስ የሚለኝ ራሱ በጣም ነው የምወደው እና እሱ እንዴት አሁን እሷ የምትመጣበትን ቀን አልነገረችውም ማለት ነው። እና ሰርፕራይዝ ለማድረግ ነው ይሄው የአበባውን ሁላ ምናምን ይዛ ዝግጁ ሆነ የመጣችው ብሩኬን ሰርፕራይዝ ለማድረግ ነው። እና አሁን ዛሬ የምንገኘው ቡታጅራ ከተማ ላይ ነን። ብሩኬ ቡታጅራ ነው ያለው። ቴክስት አድርጎላታል። ቡታጅራ ነኝ ብሎ ቴክስት አድርጎላታል። እንግዲህ ፋሚሊ እስቲ ይሆናል እኔ በቃ በጭራሽ ግን ማመን አቅቶኛል። ብሩኬን ዛሬ ፈልገን እናገኘዋለን እና እስቲ ምን ላይ እንደነበሩ ምናምን ብሩኬ ምን እንዳደረገ ምናምን ለብሩኬ ምን አይነት ስሜት እንዳላት ከሰላምዬ መስማት እንችላለን። እሺ ሰላምዬ የሆነ ነገር ቢያችሁ እስቲ ለፋሚሊ። ሰላም ፋሚሊ እንዴት ናችሁ? ሰላም እባላለሁ ከዱባይ ነው የመጣሁት እና ብሩክን በጣም ነው ማፈቅረው። በቲክቶክ በጣም ለረጅም ታይም እናወራ ነበረ በኢንቦክስ ማለት ነው እና እንደሚወደኝ ነው የሚነግረኝ። እኔም እንደምወደው ነበር ስነግረው የነበረው እና ብር ምናምን ልኮልኝ በጣም በተደጋጋሚ ብር ይልክልኛል። ብዙ ጊዜ ብር ልኮልኝ ያውቃል ምናምን እና ወደዚህም ለመምጫ ትኬት የቆረጠልኝ ማለት ብሩን የላከልኝ እሱ ነው። እና ወደ ሸገር ስመጣ ሸገር መጥቼ ሰርፕራይዝ ላደርገው ነበር። የት ነህ ምናምን ብዬ ስጠይቀው ቡታጅራ እንደሆነ ነገረኝ። እና አሁን ቡታጅራ እንገኛለን። እንግዲህ እስኪ እናፈላልገዋለን፣ እንጠይቃለን። አገኘዋለሁ። እሱም ማግኘት በጣም ነው የምፈልገው፣ በጣም ነው የምወደው፣ በጣም ናፍቆኛል። እና አመሰግናለሁ። እንደምታግዙኝ ደግሞ ተስፋ አደርጋለሁ። እና አመሰግናለሁ። ፋሚሊ ያው እንደሰማችሁት ነው ማለት እኔ አወራለሁ በጣም እኔ በነገራችን ላይ በጣም እኔ ማርያምን እላችኋለሁ በጣም ነው የደበረኝ ሚካኤል እኔ በጣም ነው የደበረኝ ለምን
እኔ እኮ ምንም ጭራሽ እኮ ማመን በቃ አግቶኛል። ለምን ብሩኬ እኔ እንዴት ብሩኬ እንዴት የስንት ዓመት ፍቅረኛው እያለችው እንዴት ብሩኬ ከሌላ ሰው ጋር እንዴት? እና ይሄ ነገር በጣም ነው በነገራችን ላይ እኔ ያስጠላኝ። ብሩኬ በነገራችን ላይ ዛሬ እስቲ ብሩኬን ለማግኘት ያው ቡታጅራ ደርሰናል። እንግዲህ ከአዲስ አበባ ቡታጅራ መተናል። ፋሚሊዎቼ ያው እንደምናገኘው አንጠራጠርም። ማለት ቡታጅራ ከተማ ላይ የማያውቀው ሰው ያለ በጭራሽ አይመስለኝም። ማንንም ሰው ቢሆን መንገድ ላይም ቢሆን እየጠየቀን ምናምን ነገር የብሩኬን ቤት እናጠያይቃለን። እና ደግሞ ሰላምዬም ደግሞ ብሩኬን ስታገኘው ያው ምን እንደሚሰማት ምናምን እናንተ ታውቃላችሁ። ማለት የምትወዱትን ሰው እንዴት ስታገኙት ምን አይነት ስሜት እንደሚሰማችሁ ምናምን ታውቃለች። ሁላ ብሩኬ በነገራችን ላይ አሁን ብሩኬ እንደሚጽፍላት ከሆነ ምናምን አብረው በቃ ብዙ ሰዓት እንደሚያሳልፉ ምናምን እሱ አሁን ከተገናኙት በኋላ አልመለስም ማለች። ጭራሽ አልመለስም። አስባችሁታል? አሁን ሃይሚ ይሄንን ነገር ሃይሚዬ ብታቅ እንዴት ነው የሚሆነው ነገሩ? እንዴት ነው አሁን ሃይሚ ይሄን ነገር እነሱን ብታያቸው እንዴት ነው የምትሆነው? ምንድነው ልትሆን የሚችለው? እና በነገራችን ላይ በጣም ይሄ ከባድ የሆነ ነገር ነው። ፋሚሊ እስቲ ሁላችንም አንድ ላይ ሆነን እንግዲህ ወደ ሰፈሩ እንሄዳለን፣ እናጠያይቃለን፣ እናገኘዋለንም። ማለት እኔ ዛሬ ይሄን ጉድ ማወቅ እፈልጋለሁ። በጣም በቃ እኔ በስነ ስርዓት ማወቅ እፈልጋለሁ። ሁላ እኔ ካሜራ ይዤ ራሱ ዛሬ የተገኘሁት ብሩኬን ማግኘት እንደዚህ በቃ ማወቅ እፈልጋለሁ። እኔ አያደርግም ብዬ የምተማመንበት ሰው ስለሆነ እኔ በቃ ማወቅ እፈልጋለሁ፣ ማየት እፈልጋለሁ። እና ይሄንን ነገር እሷ ደግሞ ያው ታውቃላችሁ ስሜት ምን አይነት ስሜት እንዳላት ምናምን ነገር ተናግራለች። እና በቃ ሙሉ ነገሩን እኔ መከታተል እፈልጋለሁ። ፋሚሊዎቼ እንግዲህ ይሄን ቪዲዮ ሳታቋርጡት ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ፋሚሊዎች እንግዲህ አንድ ላይ እንጠብቅ። እንሂድ ወደ ሰፈሩ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው። እና ግን እንዴት ነበረ ታዲያ ቆይታ ላይፍ እዛ ዱባይ? ያው ሴት ልጅም ስትሆን ምናምን ትንሽ ስትራግል ይኖረዋል። ኦኬ ግን ምን ነገር ስፕሪንግ አድርጋ መውጣት አለብህ። ያው ዳር በተለይ ደግሞ ፍቅር ከያዘ በጣም ከባድ ነው። አረባክ ግን እንዴት እኔ አሁን በብዛት ማለት እዛ እንዴት ፍቅር ሊይዝሽ ይቻላል? ብሩኬን በነገርሽ ላይ ያው ሶሻል ሚዲያ ላይም ብዙ ስለምታውቂው ስለነበር ነው የጻፍሽለት እዛ ውስጥ ኢንቦክስ ያደረግሽለት? አዎ መጀመሪያ አካባቢ ምናምን እዛ ስሰራ ቻን ያለቀም እንዴት ምን አይነት እንዴት ማውራት እንዳለብኝ አላውቅም። በጣም ልቤ ተሰብሯል። እና አሁን በጣም ማግኘት በጣም ትፈልጊያለሽ? በዚህ ነበር አይተባለው? አዎ በዚህ ጋር ጥፍሯችሁ እንደዚህ ነገር አለ። እንግዲህ እስቲ እሱ ደግሞ ቴክስት አልመለሰም። ቦታው ምናምን ነገር አልመለሰም። ነው እንግዲህ ያው ተስፋ አንቆርጥም። እስቲ እናገኘዋለን። የወጣ ነው እንግዲህ ለማግኘት ነው የወጣ ነው። በዚህ ጋር ነው ያሉት። በነገራችን ላይ እንግዲህ በእናትሽ አሁን ወደ ተባልነው ሰፈር እኮ ደርሰናል። የሆነ ሰው እንጠይቃለን። እንደባሽ ሰላሜን በልሃ ለስታይል በልሃ እንጠይቃለን። እስቲ አንድን ሰው አሁን እነዛን ልጆች እንጠይቃቸው። እንዴ ዛኖች ግን እንዴት ነው አሁን ስታገኙ ምን አይነት ስሜት ነው የሚሰማሽ? በጣም ደስተኛ ማለት ነው። እኔ ግን ምንም አበባ ሰጠውና ቅፍ ነው ማለት ነው። ኧረ እባክሽ እኔ ግን በነገርሽ ላይ ማለት ነው እኔ ይሄ ላይ ምንም የለውበትም ማለት ሃይሚ ይሄንን ነገር ብታያችሁ እንዴት ነው እንዴ? ድፍረት እኮ ነው የሚሆንብሽ። አንቺ በቃ ስለ ሃይሚ አይመለከትሽም ነው አላውቅም ማለት አንዳንዴ ፍቅር ውር ነው ታውቃለህ። ለምን ይሄን ልጅ አንጠይቀውም? ነይ እስቲ ቤቢ ስማ ይሄን እንትን ታውቀዋለህ እንዴ ብሩኬ? በዛ ሶስተኛው ጥፍታ ጋር ያለው ሰውዬ እኮ እንዴ ሶስተኛው ላይ አይ ይመቻችሁ ተጫወቱ በቃ። እና እስቲ ያው ይሄ ሶስተኛው ላይ ነው ምናምን ነገር ነው ያሉ እንግዲህ እንበል። ግን እኔ ምንም በቃ ታውቂያለሽ እኔ ሃይሚ በጣም የሚደብራት ነው የሚመስለኝ። አላውቅም እኔ ምን እንደምል በቃ በጣም ነው የደበረኝ። ብቻ እኔ በቃ ምንም ማድረግ አልቻልኩም። እስቲ እንግዲህ አሁን እኔ በነገርሽ ላይ በጣም ጓጓው ይሄንን ነገር እንትን ለማወቅ በጣም ይጓጓት። እኔ በጣም ወጥቻለሁ። አንቺማ እስክታገኘው ነው እንጂ እዚህ ይሆን እንዴ?
እዚህ እነሱ ቤት ይሁን ብቻ እዚህ ጋር ነበር የተባለው። ሶስተኛው ላይ ማለት ይሄ 1 2 3 ይሄ ነው ማለት ነው። ቼክ ኔክስት። አረ አይመስለኝም፣ ብቻ ይሄ አይመስለኝም። ምን ይሻላል እንጠይቀ? አረ እኔ በእናትሽ ከዚህ በላይ እኔ አልንቀሳቀስም። በቃኝ። እኔ ምን ማለት ነው አልንቀሳቀስም? እኔ በቃኝ በእናትሽ በቃ እኔ መሮኛል። ሲጀመር የመጣ ነው እሱን ለማግኘት ብዬ እኔ መረረኝ። በቃ እኔ ይሄ ሁሉ ልፋት ለፎይ ከዛ እዚህ ድረስ የመጣሁት እኔ እሱን ለማግኘት ብዬ እንዴ። ሰላም እሺ፣ ምንድነው የምትይኝ? በእናትሽ ሳላገኘው አልሄድም እንዴ እኮ ነሽ። ምን ላድርግሽ እንዴ? ከዚህ ይሄ ሁሉ መንገድ ይሄ ሁሉ እንዴ አሰቃይሽኝ እኮ ተሰቃየሁ። በቃ እንዴት እንዴ? በቃ ካጣ ነው ሳራ ምንድነው የምናደርገው? አትጨቃጨቅኝ በእናትሽ። ሳላገኘው አልሄድም። ኧረ አንቺ በእናትሽ ምንድነው የምትሆኚው? ተረጋጊ እንጂ እንደዚህ እንትን አከለኝ። ለምን ነው የማይገባ? ከዛ እዚህ ድረስ የመጣሁት እሱ ለማግኘት ብዬ አይደል እንዴ? ደከመኝ። እሺ ምንድነው ምን ላድርግሽ? እኔ ደከመኝ። እሺ ከዛ እዚህ ድረስ ሳናገኘው እንመለስ። ምን ማለት ነው ደከመኝ? ምን ማለት ነው? እሺ የት ልሂድ ታዲያ? ማለቁን ቤት የት ልሂድ? እሺ ማለቁ እንዴ ምንድነው? ጠየቅን በቃ ምንም ልናቋርቻ ነው ያዥው አሁን እንዴ ለምንድን ነው? ተረጋጊ እንጂ በስነ ስርዓት ተረጋግተሽ ስሚ። ተረጋጊ እንዴ በቃ ቢያንስ አርፈንም ቢሆን መፈለጋችንን እንቀጥላለን። ያዡ አበባውን። እሺ ለሷ አይደል እንዴ? እሺ እሱን ካላገኘሁት ምን ያደርግልኛል? እንደ ደስተኛ ሐዘኔን ደብሽ ነው። ምን ላድርግሽ? ምንድነው የምትይኝ? ምንድነው የምትይኝ? እንዳገኘው ለመርዳት ነው እዚህ ድረስ አብረኝ የመጣው። ሳላገኘው ሳታገኙ ተመለሽ ማለት ምን ማለት ነው እኮ? እናገኘዋለን እኮ እንፈልገዋለን። አናገኘው በቃ እኔ ደክሞኛል እያልከው እንዴ እኮ? ደከመኝ። ማን አለኝ እዚህ? ኧረ በእናትሽ ሰላም ምን ሆነሽ ነው እንደዚህ? እንዴ ምንድነው የምትሆኚው እንዴ? ቢያንስ ለሰው ልጅ ዘኝ እንዴ በዚህ ማናቆ ሰፈር ማን አለኝ? እኔ ማን አለኝ? አግዝሻለሁ ብለኸኛል። ሌላ ቦታ አይደለም ያለሽው፣ አግዝሻለሁ ብለኸኛል። ማን አለኝ? ከከተማ ቀይረሽ ነው ያለሽው። እንዴ ማታውቂው ሰፈር ላይ እንደዚህ ለምትሆኛለሽ? በቃ እኔም ደከመኝ እንዴ ከዚህ በላይ ይሄው ሰዓቱን ራሱ ስንት ሰዓቱ ነው? መሸኮ የ11 ሰዓት ሆኗል። አሁን ውጭ ላይ ልናድር ነው እንዴ? መሽቷል አይደል እንዴ? ውጭ ላይ ልናድር ነው እኛ። አሁን እንደር እየፈለግ ነው። አዎ እንዴ እሺ መፈለጋችንን ችግር የለውም። አናውቀው ችግር የለውም። እንፈልጋለን። እኔ እንዲህ ቁጭ ብዬ ቢሆን አድራለሁ። በቃ ችግር የለውም። እንዴ ግን አንቺ ለምን አትረጋጊም እንዴ? አልረጋጋም። ለምንድን ነው የማትረጋጊው? ተረጋግተን ነገ እንፈልገዋለን። ነገ አልፈልገውም። ዛሬ ማግኘት ነው የምፈልገው። እንዴ ዛሬ ካልተገኘስ? ዛሬ ሳላገኘው አላድርም። ከዛ እዚህ ድረስ የመጣሁት እሱ ብዬ ነው። ነገም ሌላ ቀን እኮ ነው። ለምንድን ነው ማሰሚው? ነገም ሌላ ቀን ነው። ሳላገኘው አላድርም። አለቀ። እኔ ካንቺ ውጭ ላይ ደርሽ አግዝሻለሁ። በቃ ሂድ። እሺ ተው፣ እኔ እፈልገዋለሁ። ሂድ። ደግሞ ጫፍ ደርሻለሁ ለማግኘት። ተመልሰን ነው ወይ ልጆቹን ጠይቃቸው፣ በስርዓት እንጠይቃቸው። ልጆቹ ስንተኛ ጥፍታ? እኔ ዘጠኝ ጥፍታ መጣሁ። እኔ ታጅራ እንደዚህ ሰፊ ናት እንዴ?